ሰላም የውዲደ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ ከንዴት ማብረድ በሚል ርዕስ አጭር ታሪክ አቅርብላችኋለሁ። አብራችሁን ቆዩ። አንድ ጠቢብ አባት ተቀምጦ ሳሉ የሆነ ሰው መጣና የስድብ ውርጅብኝ አወረደባቸው። ሰደባቸው፣ አመናጨቃቸው፣ ከፍ ዝቅ አደረጋቸው፣ አዋረዳቸው። እኛ አባት ግን ምንም መልስ አልሰጡትም፣ ዝም አሉ። እየደጋገመ ሲሰድባቸው፣ ሲያዋርዳቸው፣ ሲያመናጭቃቸው፣ ከፍ ዝቅ ሲያደርጋቸው መልስ አለመስጠታቸው ያ ተናዶ የነበረ ሰው እንደገና ተናደደ። ለምንድነው መልስ ማይሰጡኝ? ንቀውኝ መሆን አለበት። ያ ሁላ ስሰድባቸው፣ ሳመናጭቃቸው፣ ከፍ ዝቅ ሳደርጋቸው መልስ ማይሰጡኝ ለምንድን ነው? ስለናቁኝ ነው ብሎ ራሱን መጠየቅ ጀመረ። እና አባቴ የማይገባውትን ስናገር ለምንድን ነው ዝም ያሉኝ? ንቀውኝ ነው ብሎ ጠየቃቸው። እኛ አባትም ፈገግ እያሉ ተረጋግተው ልጄ አንድ ነገር ልጠይቅህ አሉት። እሱም እሺ ጠይቁኝ አላቸው። በቤትህ ያጠራቀምከው ቆሻሻ የምትደፋበት ቦታ አጥተህ የሚረከብህን ካጣህ ምን ታደርገዋለህ አሉት። እሱም ያ ቆሻሻ የትም ልጥለው አልችልም፣ የሚረከበኝ ሰውም ከሌለ ቤቴ ተቀምጦ ቤቴን ያግማማብኛል እንጂ ምን አደርገዋለሁ አላቸው። እኛ አባትም ልክ ብለሃል ልጄ፣ አሁን ስተፋቸው የነበርከው መርዛም ቃላት፣ ስድቦች እና እኔን ስታዋርደኝ እኔ ካልተረከብኩ የት ታደርጋቸዋለህ? ከአእምሮህ እንዲወጡልህ፣ አእምሮህ ነፃ እንዲሆን፣ ደስተኛም እንድትሆን ያ የአእምሮህን ቆሻሻ እየተረከብኩ ነበረ እንጂ ስትለው የነበርከው እኔን የሚመለከተኝ ነገር አይደለም። ልክ እንደ ቆሻሻው ለሰዎች ስታስረክባቸው ሰዎችም ቆሻሻውን እንዴት ማስወገድ እንዳለባቸው ሙያና ዕውቀት ስላላቸው ይረከቡሃል፣ በሚገባ ቦታም ያደርሱታል እንጂ ወደ ቤታቸው ወስደው ቤታቸውን አያቆሽሹም። ያንተን ቆሻሻ ሌላ ቦታ ይደፉታል። ስለዚህ በአንተ ውስጥ ያለው ቆሻሻ አስተሳሰብ፣ ንዴት፣ መርዛም ቃላቶች ተረክብሃለሁኝ። እኔ ደግሞ ወደሚገባው ቦታ ወስጄ አስወግዳቸዋለሁኝ ማለት ነው አሉት። ያ ሰውም በእኛ አባት ጥበብ ተምሮ ይቅርታ ጠይቋቸው ከንዴቱ በረደ። ላይ የነበረው የሚያናድደው ነገርም በሮ ጠፋለት። ውድ የቻናሌ ቤተሰቦች ከዚህ ታሪክ ምንድን ነው የምንማረው? ሰዎች የማይመለከተን ነገር አንስቶ ሊሰድቡን፣ ሊያዋርዱን ይችላሉ። ነገር ግን እነኚህ ሰዎች ያናደዳቸው ውስጣቸው ያለውን ነገር እስኪበርድላቸው ድረስ ተረጋግተን ብንጠብቃቸው ምንም ጉዳት አይደርስብንም። ያ የሚናገሩንን የሚሰድቡንን ነገር የማይመለከተን ነገር ሊሆን ይችላል። ታዲያ የማይመለከተን ነገር እኛን ስለማያሳስበን ቆሻሻው እስካወጡትና እስኪደፉ ድረስ ብንታገሳቸው እኛ ጋር መጥቶ የሚጣበቅብን ነገር የለም። ቤትም ቢሆን ባል ወይም ሚስት ውጭ ቆይቶ የተናደዱበት ያሳሰባቸው ነገር ሊኖር ይችላል። ያኔ ቤት ውስጥ ገብቶ ባይመለከተንም ሊሰድቡን፣ ሊያመናጭቁን ይችላሉ። ነገር ግን ያ ሰው ወይ ያቺ ሚስት ከውጭ ምን ገጥሟቸው እንደመጡ ስለማናቅ ተረጋግተን ብናዳምጣቸው ወይም ላሉንን ነገር መልስ ባንሰጣቸው ከንዴታቸው ሲበርዱ ቀን የገጠማቸው የሚያናዳቸው ነገር በግልጽ ሊነግሩን ይችላሉ። እነሱም ሲጮሁ እኛም መልሰን ከጮህን እየባሰባቸው ይሄዳል እንጂ መፍትሄ አናመጣም። ቤት ስንገባ ከሆነልን ከበር ከውጭ ቁመን ውላችንን ረስተን ብንገባ የተሻለ ነገር ነው እላለሁኝ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁኝ።